ስልክሽ ሲም ካርድ አለው አይደል? የለውም አቡዬ፣ በዋይፋይ ነው ማውራሽ በአዲስ አበባ ስልክ በኢትዮጵያ። እና እንዴት ነው? በቀደም አስደበድብሻለሁ አለች። ጠርቼ ሰው ጠርቼ አስደበድብሻለሁ፣ ይቀጠቅጡሻል አለች። ስለ እውነት ነው የምልሽ። ብጠራቸው እዚህ ይደበድቡሻል አለች። ምን አጥፍቼ አልሰረኩ። እኔ ቀይሪኝ ያልኩት በፍጹም የሚያዝ ልጅ አይደለም። ትላንት ማታ ገላው ለጠቢ ብላኝ መብራን ያወጣች ለልጅ የሰው ሀገር ቀርቼ ነበር። ሳሙናው ላይ የዘለለ ብታይ ሲንኩ መጥቶት ነበር። ሲም ካርድ ቢኖርስ 999 ፖሊስ ጋር ትደውይና ተጠቁሚልሽ። ፖሊስ እኔ ብደውልና በጠቁምልሽ ከራሷ ይደወልልን ነው የሚሉት ፖሊሶች። ከዚህ በፊት አንዲት ልጅ ማለት ነው አሰሪ ያለፏት ፖሊስ ጋር ደውዬ ከራሷ ይደወልልን ብለውኝ ከራሷ እንድትደውል አድርጊያት ነው ፖሊስ የሄደላት። እንድትደውል እኔ አስረድቻት አንቺ በደወልሽው አንሄድም ከራሷ ይደወልልን ብለውኝ ፖሊሶች ሎኬሽኑ ላክልን ከራሷ ይደወልልን ብለውኝ። ስለዚህ ከአንቺ መደወል አለብሽ። ከአንቺ እንድትደውይ ደግሞ እኛ ሲም ካርድ እንግዛለሽ አለችኝ። ምን እንዳለችኝ ታውቂያለሽ? ሾርጣ መጥቶ ይውሰድሽ እና ወደ ኢትዮጵያ ትሄጃለሽ አለችኝ። እኔ ፍጹም ኢትዮጵያ መግባት አልፈልግም። ወደ ኢትዮጵያ ፖሊስ ወደ ኢትዮጵያ ለሚልች እንደዚህ እያሉ የሚያስፈራሩት ፖሊስ እንዳጠሩባቸው ነው። ለፖሊስ ከተናገርሽ ፖሊስ ወደ ሀገርሽ ነው የሚልክሽ የሚሉት አረቦች ለማስፈራራት። ለምን ለፖሊሶች እኔ መስራት ነው የምፈልገው ሀገር የሚፈልግም ስትይ ቤት ነው የሚቀይሩሽ እንጂ በፍጹም ያለ ፍቃድሽ ማንም ወደ ሀገርሽ አይልክሽም። 880 የምጽፉ ሰዎች እሱ የኢማራት ነው፣ እሷ ካታር ነው ያለችው፣ እዚህ ያለውበት ሀገር ነው ያለችው። እና ኮመንት ላይ ደግሞ እናስጠፋሽ ምናምን የሚሉሽ እንዳትሰሚ። ልጄን ማየት ፈልጋለሁ። የመጣሁበትን ጨርሼ መሄድ ነው ፈልግ። ምን መጥፋት አልፈልግም። ብፈልግ እኮ አየር መንገድ አንድ ሰከ ምናምን ተቀምጫለሁ እኮ ማንም ሳይኖር መጥፋት እችላለሁ፣ ግን አልፈልግም። በቤት ስልክ መደወል አትችልም? የላቸውም የላቸውም። የቤት ስልክ ለእኔ አልሰጡኝማ። የላቸው የሰጡኝ ስልክ የለም። እንኳን አይደለም ስልክ ዩኒፎርምም አልገዛችልኝም። ምንም ነገር የለም። በሩን ከፍተሽ ወጥተሽ እኮ አቅራቢያሽ ያለ ፖሊስ ጣቢያ መሄድ ትችያለሽ። ዝግ ነው፣ ቆልፋብኝ ሄዳለች። አፓርታማ ላይ ነው ያለሁትኝ። አፓርትመንት ውስጥ ነው የምትኖሩት? አዎ። ሎኬሽኑን ልኬ ነበር ለሆነች ልጅ። እሺ ሎኬሽኑን ልከሻል ለሆነች ልጅ። ምን አደረገች ታዲያ? ላስወጣሽ ወይ አለኝ። የት ነው የምሄደው አልኩትኝ። ቢሮ ስራ ትገቢያለሽ፣ ቢሮ ትሄጃለሽ፣ ችግር የለውም እኔ ለመተባበር ያህል ነው እንዲህ የሚጨንቅሽ ከሆነ ሲለኝ ሎኬሽን ልኬ ነበር። እንዳይመጣ ማንም አለች። 4000 ከፍያለሁ። እራሱ ሰውዬው ካልመጣ የትም አትሄጂም አለች። ኖ ማንን የምታወሪው አለችኝ። ኢትዮጵያ ያለ ነው ማወራው ነው እንጂ ያሏትኝ። እያወራልኝ ነው ሎኬሽን ልክ ያለው ኧረ አላልኳትም። እንዴት እላታለሁ? ለእሱ ስትያታል ማንም እንዳይመጣ $4000 ከፍዬን ያመጣሁሽ ሰውየው ይምጣ ብትልሽ አንቺ ሰው ሊመጣልሽ እንደሆነ ካልነገርሻ በምን አውቃ ይመጣልኝ? አቡዬ የሚመጣልኝ ሰው አለ። አንቺ ከፈለግሽ ያክስቴ አንቺን ብንት ካልቴም እዚህ ያለች አልኳትኝ። ሂጂ ውጭ አለችኝ እኮ ሻንጣ ይዘሽ ሂጂ አለችኝ። አንቺ ከባድ ለምን አልወጣሽም? ሂጂ ውጭ ስትልሽ ሻንጣውን ሲይዝ ብሩ አልተከፈለም። እግዚአብሔር ነው ሻንጣ አዘጋ አይታይሽም። ሻንጣ ይዣለሁ አዘጋጅቻለሁ። አሁን በምሰጥሽ ዋትሳፕ ቁጥር ኤምባሲ ኮንታክት ታደርጊያለሽ። ለኤምባሲ ፖሊስ ራሴ መጥራት እንዳለብኝ ሀቢባ ነግራኝ፣ ግን ሴም ካርድ ስለሌለኝ ነው እናንተን ኮንታክት እያረኳቸው ያለሁት ብለሽ ለኤምባሲ ንገሪያቸው። የኤምባሲ ቁጥር ልስጥሽ። እሺ እሺ። ዋትሳፕ ላይ ነው እንጂ ሴም የለኝም እኔ በኢትዮጵያ ነው። ፖሊስ ጋር ለመደወል ሴም ካርድ እንደሌለሽ። 9 ቆይ ግን አንዴ ልሞክር። 99 ያለ ሴም ካርድ ኢመርጀንሲ ኮድ አይሰራም። ልሞክር። እሺ ሴም ካርድ የሌለው ስልክ ላምጣና ቆይ። ይሄ ስልክ ሴም ካርድ ያለው ይሄ ሴም ካርድ የሌለው ስልክ አለ። ዋን ሰከንድ። ይሄ ሴም ካርድ የለው። ይሄ ስልክ ሴም ካርድ ይኸውልሽ ኢመርጀንሲ ኮል ኦንሊ ይላል እዚህ ጋር ራሱ ከላይ ራሱ ሴም ካርድ ስለሌለው ኢመርጀንሲ ኮል ይላል። ይሰራል አይሰራም? ከጠራ እዘጋዋለሁ። የኢመርጀንሲ ቁጥር 999 ነው። ኦኬ ሞክረው። ይሰራል። ኢመርጀንሲ ነምበር ያለ ሴም ካርድ ይሰራል። 999 ይሽ በሩን ቆልፈው ሄዳለች። እኮ ፖሊስ እኮ ነው። 999 ያለ ሲም ካርድ ይሰራል። ሰራልኝ፣ ጠራ። ኧረ በምንድን ነው የሚደውለው? የኛዎች ናቸው የአረብ ነው? የኛዎች ማለት ኢትዮጵያ ውስጥ ነው እንዲ ያለሽ ማሬ፣ ካታር ውስጥ እያለሽ የኛዎች የኛ እዚህ ያሉት ኤምባሲ ውስጥ የኛዎች ናቸው ወይ ማለት እኮ ነው። አይደለም የካታር ፖሊስ። ኦኬ። ስለዚህ የሚሆነው 999 ስትደውይ ቀጥታ ኢመርጀንሲ ጋር ነው። ምን እንርዳሽ ነው የሚሉሽ።
ሲሉሽ እንደታገትሽ ትነግሪያቸዋለሽ። ሴትዮዋ በር እንደቆለፈችብሽ። ኦኬ እሺ ስትፈልጊ ፈልጊ በእንግሊዝኛ የሰፈሩን ስም ቁጥር ታውቋለሽ? የሰፈሩን ቦት ስም በእንቱ ላይ አውጥቻለሁ። ይኸውልሽ የሚጠይቁሽ ምን መሰልሽ? አስፋልት ነምበር፣ ስትሬት ነምበር፣ ኦኬ ዞን ነምበር እና ቢልዲንግ ነምበር የሚጠይቁሽ የእንትናችሁ አካባቢያችን የአፓርትመንታችሁ ቢልዲንግ ውጭ ላይ በሰማያዊ የተጻፈ ቁጥር አለ። የእሱን ቁጥር የአስፋልት ቁጥር እና የዞን ስትሬት ነምበር፣ ዞን ነምበር እና ቢልዲንግ ነምበር እነዚህ ሶስቱን ነው የሚጠይቁት። ስለዚህ እሱንም አውቀውን በእንትን ውስጥ ገብቼ ነው አሁን ሰርች ባረኩት በቀደሙ አይደለ? አዎ ጉግል ላይም ገብተሽ ታገኘዋለሽ። ቢልዲንግ ነምበራችሁ ውጭ ላይ የተጻፈው ነው። መቼም ቆሻሻ ልትጥይ ስትወጪ አይተሽዋል። አልወጣም፣ ግቢ ውስጥ ነው። እዚህ ነው የሚጣለው። ውጭ የሚባል የለም። እዚሁ ነው ቆሻሻ የሚጣለው። የሆነ አለ የተዘጋጀ ለአፓርታማ። በረንዳውን ወደ ውጭ ወጥቼ አላውቅም። ከፎቄ አይወጣም። ሴኩሪቲውን ልጠይቅ ትችያለሽ። ታች ነው ያለው። ታች በር ተቆልፎብኛል እኮ እኔ። ግን ለምንድን ነው ንቅት ያላችሁ የማትሆኑት? ሰው እንዴት የቢልዲንጉን ቁጥር እንኳን አያይም? አንድ ቀን የመጀመሪያ ቀን እንኳን ስትገቢ እንኳን አይተሽ በጭንቅላሽ እኔ እንጃ ላይ ስትወድቁ የቤት ቁጥራችሁን አታውቁም፣ የሰፈሩን ስም አታውቁም። ለምን በሰላሙ ሰዓት ችግሩ ሳይደርስባችሁ ጠይቃችሁ ያላችሁበትን ቦታ አታውቁም? እኔ ስንቴ ነው ቪዲዮ የሰራሁትኝ የፖሊስ ቁጥር እንድታውቁ፣ የኤምባሲ ቁጥር እንድታውቁ፣ የሊበር ኦፊስ ቁጥር እንድታውቁ ስንቴ ነው ቪዲዮ የሰራሁት። እዚህ ጋር ህገወጥ ደላሎች አካውንቴን ያዘጉብኛል ለእናንተ ኢንፎርሜሽኑ እንዳይደርስ። አሁንም ደግሜ በዚህ በ5ኛ አካውንቴ ይሰራለሁኝ። ከዛ ያንን ቪዲዮ ዳውንሎድ አድርጋችሁም ቢሆን ስልካችሁ ላይ ያስቀምጡት። እያንዳንዳችሁ ሁላችሁም የምትኖሩበትን ሀገር ፖሊስ ቁጥር፣ የሁሉንም አረብ ሀገር ፖሊስ ቁጥር ሰራለሁ፣ ቪዲዮ ሰራለሁ። ፖሊስ ቁጥር ከጉግል ላይ እያወጣው፣ ኤምባሲ ቁጥር እና ሌበር ኦፊስ ቁጥር። ችግር ቢደርስባችሁ ፖሊስ ጋር፣ ጾታዊ ጥቃት፣ ስድብ፣ ዱላ ቢደርስባችሁ ፖሊስ ጋር፣ ደሞዝ ብትከለከሉ ሌበር ኦፊስ ነው የምትደውሉት። የኤምባሲ እርዳታ ሲያስፈልጋችሁ ደግሞ ኤምባሲ ኮንታክት ታደርጋላችሁ። አሁን ቢልዲንግ ነምበርሽን ካላወቅሽው አይዶን ነው፣ ከባድ ነው። እንትን አድርጊ እሺ። አሁን ስትሬት ነምበሩን እና ታውቂያለሽ፣ ዞኑ አስፋልት ቁጥሩና ዞኑን ታውቂያለሽ? ይኸው በዚህ በእንትኑ ላይ ካየሁት በሎኬሽኑ ላይ ስትሬት ነምበር እና ዞን ነምበሩን እዩ እስቲ። እንደሱ ሊሆና በእንትኑ ላይ እንጂ እኔ አላውቀውም በእውነት። ቁጥርሽን ላኪልኝ ለሄለን ከላይ ላለችው የኢትዮጵያን ዋትሳፕ የምትጠቀሚበት ማሪ የኢትዮጵያ እኮ እሱን የእሱን ስልክ ቁጥሩን ስጪኝ። ዋትሳፕ ያለው እኔ ዋትሳፕ ነው የምጠቀመው። በምን ቤት ልጻፍልሽ አለኝ። ይኸውልሽ ከላይ ያለችው ሄለን እህቴ ናት። ሄላ ለእሷ ስልክሽን ስትልኪልኝ እሷ ዋትሳፕ ያላት አሁን ዋትሳፕ ላይ ስትሰጠኝ እኔ ሀቢባ ነኝ ብዬ ቮይስ አደርግልሻለሁ። አሁን ያለሽ ከዛ ሎኬሽን ያለሽ። እሺማ፣ እሺ አመሰግናለሁ ውዴ።